ትምህርት ቤቶችን እንደ ምሽግ በመጠቀም ቪዲዮውን ለማሳየት የምንችል ይመስለኛል መስፍን። ይሄ ቪዲዮ ጋሸና አካባቢ የተቀረጸ ነው። ይሄ ትምህርት ቤት ነው። የትምህርት ቤቱን አጥር አፍርሰው ነው እንደዚህ ድንጋይ ደርድረው ምሽግ የሰሩት። በነገራችን ላይ አስክሬኖች ተነስተዋል አሁን ከዚህ እንጂ በጣም በርካታ አስክሬኖች እንደነበሩ ቀደም ብሎ በወጣ ቪዲዮ ላይም ተመልክተናል። ይሄ ትምህርት ቤት ነው። እዚህ ትምህርት ቤት ነው እንግዲህ የምታየው የተማሪዎች መማሪያ ክፍል ነው። አጥሩን ታየዋል። አጥሩ መግቢያው በር ላይ ብቻ ሲቀር ሌላውን በሙሉ አፍርሰው ነው ምሽግ የሰሩት። እንዲህ ያደረጉ ትምህርት ቤቶችን ምሽግ፣ የጤና ተቋማትን እንደዚሁም የእምነት ቦታዎችን ጭምር የጦር ካምፕ ያደረገው አገዛዝ ነው ፋኖች ላይ ጣቱን እየጠነቆለ ያለው። 47 በመቶ እስካሁን ወደ ትምህርት ገበታው የገባው ብቻ እንደሆነ 53 ከመቶ አሁንም ከትምህርት ውጪ እንደሆነ የራሱ የመንግስት መረጃ ያመለክታል። ከ800 በላይ ትምህርት ቤቶች አሁንም እንደዚህ ምሽግ ናቸው፣ ወታደራዊ ካምፕ ሆነዋል። እንግዲህ በማስረጃ እየመጣ ነው። ይህን ማን አደረገም ዓለም ሊያውቅ ይገባል። የአማራ ህዝብ 53 ከመቶ የሚሆኑ ተማሪዎች አሁንም በጦርነቱ ምክንያት ከቤታቸው እንዲቀመጡ ተደርጓል። ይህ ትምህርት ቤት እንደዚህ መሰል 800 ትምህርት ቤቶች እንዳሉ ነው በሪፖርቱ የተመለከተውና መስፍን ቀላል ነገር አይደለም እያደረገ ያለው የአብይ አህመድ አገዛዝ። ብዙ በደል ነው። ዛሬም ብቻ ሳይሆን ነገንም እየገደለ እንዳለ ያው ትውልድ የሚያመክንበት አንዱም ትምህርት ቤቶች ላይ የሚወስደው እርምጃ ነውና ይህንን በተጠናከረ ሁኔታ እያካሄደ ነው ያለው። የዓለም ህዝብ እንዲያውቅ መደረግ አለበት እውነት ለመናገር